ጤና ይስጥልኝ። ይሄ ቪዲዮ ለእናት ፓርቲ አባላትና ደጋፊዎች ነው። በተለይም ደግሞ በየደረጃው ለምትገኙ አመራሮች፣ በይበልጥ ለላላይ ምክር ቤት አባላት፣ በየማስተባበሪያው ለምትገኙ የምክር ቤትና የሥራ አስፈጻሚ አባላትና አመራሮች ነው። ይሄ ፐብሊክ ቪዲዮ አይደለም። ዩቲዩብ ላይ አንሊስትድ ቪዲዮ ነው። ሊንኩ ለተላከላቸው ሰዎች ብቻ ተደራሽ እንዲሆን ታስቦ የተዘጋጀ ማለት ነው። ስለዚህ ከዚህ ሬንጅ ውጪ ከሆናችሁ ፕሮባብሊ ጊዜያችሁን ዌስት ከማድረግ ያለፈ ነገር ስለማይኖረው ሊያልፋችሁ ይችላል። የተጠቀሱት አካላት ግን እንዲደርሳቸው በተሻለ መጠን ሁላችሁም ትብብራችሁ እንዳይለየን በዚሁ አጋጣሚ በአክብሮት ለመጠየቅ ያህል ነው። ለመተዋወቅ ያህል ስሜ ኢያሱ አንጋኒ ደረጃ እባላለሁ። በፓርቲው አቃቂ ቃሊቲ ቅርንጫፍ ጽህፈት ቤት ሰብሳቢ ሆኜ አገልግያለሁ። በተጨማሪም የሂሳብና ክዋኔ ኦዲት ኮሚሽን ምክትል ኮሚሽነር እንደዚሁም በ2013 ዓመተ ምህረት ለተካሄደው 6ኛ ዙር ሀገራዊ ምርጫ የቅስቀሳ ኮሚቴ አባል በመሆን ፓርቲውን አገልግያለሁ። በዚሁ በተጠቀሰው የምርጫ ዙር ክፍለ ከተማውን እና ፓርቲውን በመወከል ለህዝብ ተወካዮች እጩ ነበርኩኝ። እንግዲህ እነዚህ የነገርኳችሁ በ2015 ዓመተ ምህረት ከተካሄደው የፓርቲው አንደኛ መደበኛ ጠቅላላ ጉባኤ በፊት የነበረን ነው። በዚህ ጠቅላላ ጉባኤ የፓርቲው የስልጠናና አቅም ግንባታ ክፍል ኃላፊ በመሆን ከተመረጥኩበት ጊዜ አንስቶ እስከ ዛሬ ድረስ በዚህ ሪስፖንሲቢሊቲ ላይ እገኛለሁ። በተጨማሪም በፓርቲዎች የጋራ ምክር ቤት አዲስ አበባ የወጣቶች ክንፍ ጸሐፊ በመሆን ፓርቲውን ወክዬ አገልግያለሁ። እንግዲህ እነዚህን ሁሉም ነግራችሁ የተለየ የሚነገር ነገር ኖሮኝ ሳይሆን ከምን ባክግራውንድ በመነሳት ነው ኔክስት የሚናገረውን ነገር እየነገርን ያለው የሚለውን መነሻ ቤዝ እንዲሆናችሁ ያህል ነው። ትንሽ ረዘም ያለ ቪዲዮ ነው። በዚህ ከተስማማን ዊዛውት ፈርዘር አዱ ወደ ጉዳዮቻችን መግባት ያለብን ይመስለኛል። እኔ በጥያቄ ብንጀምረው ጥሩ ነው ብዬ አስባለሁ። ለፓርቲያችን ዘንድሮ ይካሄዳል ተብሎ በአገር አቀፍ ደረጃ እየታሰበ ያለው ምርጫ ለፓርቲያችን ታሪክ ሁለተኛው ይመስለኛል። ሁለቱን እናነጻጽር። ከመጀመሪያው አንጻር ስናየው አሁን ፓርቲያችን ያለበት ቁመና ያኔ በጣም ቡም አድርጎ አብዛኛው ሰው ኤክስፔክት ካደረገው ደረጃ በላይ ግርማ ሞገስ የነበረው ፓርቲ ነው። አሁን እየቀነሰ ዲክላይን እያደረገ ሶሪ ቱ ሴይ ዛት አንገት በሚያስደፋ ደረጃ ነው የሚገኘውና ይሄ ለምን ሆነ የሚለው ነገር የአብዛኞቻችን ጥያቄ ነው ብዬ እገምታለሁ። ከዚህ ብንጀምረው ብዬ አስባለሁ። አንድ ፓርቲ በ5 ዓመት፣ በ4 ዓመት፣ በ6 በ7 ዓመት ሂስትሪው ቢያንስ ትንሽ መደበኛ ለውጥ ማሳየት ሲገባው፣ መሻሻል ማሳየት ሲገባው ከነበረበት ደረጃ በአንድ ድሮፕ ሲያደርግ የሆነ ፌል ያደረገ ነገር አለ ማለት ነው። ያንን መመርመር ደግሞ የሁሉም የፓርቲው አባላት በተለይ ደግሞ የአመራሩ ኃላፊነት ነው ብዬ አስባለሁ። እንደ አንድ የጠቅላላ ጉባኤ ተመራጭ በስራዬ ወቅት የገጠሙኝ ነገሮች ካሉ ወይም ኃላፊነቴን በምን መልክ እየተወጣሁ እንደሆነ ኦር ለመወጣት የማያስችሉኝ ነገሮች ካሉ ለመረጠኝ አካል የማሳወቅ ማንዴት አለኝ ብዬ ስላሰብኩ ይሄ ደግሞ ሊሆን የሚችለው ጠቅላላ ጉባኤ በ3 ዓመት የሚካሄደውን ከመጠበቅ ይሄኛው አማራጭ የተሻለ ነው ብዬ አስባለሁ። ስለዚህ ምንድናቸው ችግሮቹ? የኔን ፐርስፔክቲቭ ላሳያችሁና ኃላፊነታችሁን እንድትወጡ ላሳስባችሁ ነው በነገራችን ላይ ይሄንን መልእክት ማስተላለፍ የፈለኩት። ስለዚህ ምንድነው የተፈጠረው ችግር በእናንተ እይታ? መጀመሪያ እንደው ለ30 ሰከንድ ለ20 ሰከንድ ሪሄርስ እንድታደርጉ ትፈልጋለሁ። መቼም የሆነ ችግር እንዳለ እንዲሁ ገት ፊሊንጋችን ይነግረናል። አንዳንዶቻችሁ ደግሞ ኢንፎርማል የሰማችሁት ነገር ይኖራል ብዬ አስባለሁ። ብዙ ጊዜ ኢንፎርማል የሚሰሙ ነገሮች አብዛኞቹ ቢያዝድ ናቸው። በመረጃ ደረጃ ኢንፎርማል የሚሰሙ ነገሮች ብዙዎቹ ቢያዝ የሚያደርጉ ነገሮች ናቸውና እነዛን ማጥራት አለብን ብዬ አስባለሁ። ደጋግሜ እንዳልኩት በይበልጥ የላላይ ምክር ቤትን አባላትን ይሄንን ማሳሰብ እፈልጋለሁ። በጣም ምሁራን ናችሁ። ምሁርነቱ ለጊዜው እንኳን ቢቆይ በጣም ትልቅ ኃላፊነት እንዳለባችሁ ታውቃላችሁ። ፓርቲውን ስትራቴጂካሊ እንድትመሩት ኃላፊነቱ ያለው እናንተ ጋር ስለሆነ ሰምበዲ ስልክ ደውሎ እንዲሁ በቃ ነው መሰብሰብ ስላለብን
እነገሌ ተልኮ ተቀብለው ፓርቲውን ሊያፈርሱት ነው። ስለዚህ በዚህ ቀን ትራንስፖርት ይቻልላችኋል፣ ችግር የለም፣ አልጋ ምናምን ተይዟል፣ ፈጥናችሁ ኑ ተብላችሁ አርጀንትሊ ተጠርታችሁ በቃ እንዲህ አለ ተሰብሰቡና እጅ አውጡ ስለተባላችሁ ሌላ ቦታ እንደምናውቀው እንዲሁ ተሰብስባችሁ እጅ የምታወጡ ናችሁ ብዬ ኤክስፔክት አላደርግም። እንደዚህ መሆን አለበት ብዬም ኤክስፔክት አላደርግም። ጄኒውንሊ መነጋገር አለብን። አንደኛ ለህሊና፣ ከሁሉም በፊት የህሊና ዳኝነት ስላለ፣ ቀጥሎ ግን ይሄ ነገር ታሪክም ስለሆነ ልጆቻችሁ ይጠይቋችኋል ብዬ አስባለሁ። የሆነ ጊዜ የዚህ ፓርቲ የምክር ቤት አባል ነበርኩ፣ የዚህ ፓርቲ የስራ አስፈጻሚ አባል ነበርኩ፣ የዚህ ፓርቲ እንደዚህ ነበርኩ የሚለው ነገር የታሪካችሁ አካል ስለሆነ ክሊር የሆነ ነገር ለትውልድ የሚቀመጥ ነገር መነጋገርና ከዚህ ወደ ባሰ ስቴፕ ሳንሄድ ኃላፊነታችን በእጃችን ላይ ከዚህ በላይ ሳይሟሟ ክሊር ኮንክሪት የሆነ ሶሉሽን ይዘን መቀጠል አለብን ብዬ ስላሰብኩ እንደ አንድ እንደሚመለከተው ሰው ይሄንን ልነግራችሁ ፈልጋለሁ ማለት ነው። ቅድም ከተጠቀሰው አንደኛ መደበኛ ጠቅላላ ጉባኤያችን በኋላ ያለውን እንኳን ብንመለከት እውነት ለመናገር እናንተ ብዙዎቻችሁ በሩቅ ሆናችሁ የምትሰሙት ዲቴል የማታውቁት በጣም ፈተና የሆኑብን ጉዳዮች ነበሩ። በተለይ የምክር ቤት አባላት ማንዴቱ ስላላችሁ እንደው ከሁሉ ዲስከሽን በፊት ላሳስባችሁ የምፈልገው እያንዳንዱን ቃለ ጉባኤያችንን አስቀርባችሁ ብታዩት ደስ ይለኛል። ይህንን ማድረግ ትችላላችሁ እያስባለሁ። አፈ ጉባኤው ኦር ምክትል አፈ ጉባኤ ኦር እኔ ከዚህ የተሻለ የሚመለከተው አካል እንኳን አለ ብዬ አላስብም። ኤኒዌይስ የሚመለከተው አካል የስራ አስፈጻሚውን ከጠቅላላ ጉባኤው ጀምሮ ያለውን የስራ አስፈጻሚውን ቃለ ጉባኤ አቅርቦ ቢያየው አብዛኞቹ ኢሹዎቻችን ዛሬ ላለው ችግር የዳረጉን ነገሮችን በደንብ መመርመር ይችላል ብዬ አስባለሁ። የፓርቲን ምስጢር እንደመጠበቅ እርግጥ ሁላችን ኢንሳይደር ብንሆንም ለጥንቃቄ ያህል ሞደስቲ ስለሚያስፈልግ ኤቭሪ ዲቴይል ማንሳት አልፈልግም። ገብታችሁ ግን ብትመረምሩት ማን በምን መልክ ፓርቲው ወደ ቁም ነገር ጉዳዮች እንዳይገባ ሲያደርግ እንደነበረ፣ በተራ ጉዳዮች እንድንጠመድ ሲያደርግ እንደነበረ፣ በወቅቱ ስናቀርባቸው የነበሩ ጥያቄዎች እነዚህና እነዚህን የመሳሰሉ አገራዊ ጉዳዮች እንዳይነሱ በእለት በተራ ጉዳይ እንዲሁ እገሌ ምን አይነት መልክ አለው፣ እገሌ ስልኩ ምን አይነት ነው የሚሉ አይነት በጣም ከደረጃ በታች መንደር ላይ እንኳን ማትነጋገሯቸውና ሌላ ፕሮብለም እንዳለ የሚያመለክቱ ኢሹዎች እንደነበሩ ልትደርሱበት ትችላላችሁ። ጄኒውንሊ ይሄንን አናሊሲስ ከሰራችሁ ቤታችሁ ማለት ነው። በነገራችን ላይ ሳይድ ኖት የስራ አስፈጻሚው የመጀመሪያው ስብሰባው የተካሄደው በህማማት ረቡዕ ነው። አይሁድ ለሰቂለ እግዚእ በተሰባሰቡበት የመጀመሪያው ቀን የፓርቲው የስራ አስፈጻሚ የመጀመሪያው ስብሰባ የተካሄደው በዚያ ቀን ነው። እኛ ማለት ያን ያህል ቢግ ዲል ላይሆን ይችላል፣ ግን እሴት አለን። ኢትዮጵያዊ እሴታችንን ለማስጠበቅ ነው የመጣነው። የራሳችን ስርዓት አለን ብለን የተነሳን ሰዎች ያን ያህል ሴንስ የሚሰጥ ነገር አይደለም። ፐርሰናሊ ያ ነገር ስለጸነነኝ ገና ከመጀመሪያው ስብሰባ ጀምሮ እንደ ተቃዋሚ ሆኜ ተቆጥሬ ነበር። ኢትስ ኦኬ ፐርሰናሊ ችግር የለብኝም። ተቃዋሚ መባል ያን ያህል የሚያስፈራም ነገር አይደለም፣ ተቃዋሚ ፓርቲ ውስጥ ስላለንም ማለት ነው። የሚያሳዝነው ግን ከዚያ ቀን ጀምሮ ስብሰባው ቁም ነገር የነበረው አይደለም። እገሌ ጠቅላይ ጸሐፊ እየለቀቀ ስለሆነ ምንም ነገር ስላልተሰጠው ምን እንስጠው፣ ስራ ማፈላለጊያ በመሳሰሉ ተራ ጉዳዮች ተጀመረ። ከዚያ በኋላ ጉዳዮችን ሶልቭ ለማድረግ ወደ ትራኩ ለመመለስ የሄድንባቸው መንገዶች ማን በምን መልክ ሲያደናቅፋቸው እንደነበረ ለመፍታት ደግሞ ስንት ጊዜ እንደሞከርን እንድታዩ ትፈልጋለሁ። ምን ናቸው ችግሮቹ የሚለውን ዲቴል ወደ በኋላ እመጣበታለሁ። የሚገርማችሁ አሁን እኔ በወቅቱ የነበርኩበት ስራ ሌቭል ኦር የኔ የኃላፊነት ሌቭል ስራ አስፈጻሚ ስለሆነ ችግሮቹን በዚያው በስራ አስፈጻሚ መፍታት አለብን። ይሄ የመጀመሪያ ስቴፕ ነውና በጣም ብዙ ጊዜ አጀንዳ ሲዘን ፕሊስ ወደ ትራካችን እንመለስ። ያው አንብቡት ስላልኳችሁ ካነበባችሁ ሁሉንም ታገኙታላችሁ። ፓርቲው ወደሚጠበቅበት ሀዲድ ይመለስ ብለን ብዙ ጊዜ ጠየቅን። እሺ ይስተካከላል ይባላል።
ሶስት ሰዎች ራሳቸው የፈጠሩት መዋቅር አለ፣ ጽህፈት ቤት የሚባል። ፓርቲው ጽህፈት ቤት የሚባል መዋቅር የለውም በነገራችን ላይ። ፕሬዚደንት፣ ምክትል ፕሬዚደንትና ጸሐፊ የሚባሉ ሰዎች፣ በዚህ ኃላፊነት የተቀመጡ ሰዎች የራሳቸው ጽህፈት ቤት የሚባል መዋቅር እንትን ብለው ሌላው ስራ አስፈጻሚ ሳያውቅ የራሳቸውን አጀንዳ ቀርጸው ይመጣሉ። ወይ መጀመሪያ አጀንዳውን የማጽደቅ ሂደት ይኑር በስብሰባ፣ ከዚያ በኋላ ለፓርቲው የሚጠቅም ጉዳይ ከሆነ አምነንበት እንሰበሰባለን። ካልሆነ ግን በየሳምንቱ በየ15 ቀን ፓርቲው ወደ ቁም ነገር እንትን እንዳይል በተራ ጉዳዮች ተጠምደን ኃላፊነታችን መባከን የለበትም ብለን የስብሰባ ፕሮሲጀር እስከ ማዘጋጀት ደርሻለሁ። ይሄንን ዲናይ ሊያደርጉኝ የሚችሉ አይመስለኝም። እንደዚያም ሆኖ ፈቃደኞች አልሆኑም። በጣም ብዙ ጊዜ ተነጋገርንበት። ፐርሰናል ኢሹዎች እስከ መሆን ደረሱ። ግምገማ ይኑረን፣ እንደ ፓርቲ ስርዓት ይኑረን፣ ፕሮሲጀር ይኑረን ተባለ። ፈቃደኛ ሊሆኑ አልቻሉም። የተወሰኑ ጥቂት ሰዎች ብቻ ፓርቲውን ካልዘወር ነው አሉ። ከሌሎች ፓርቲ ኢቭን ይሄንን ስነግራችሁ የፓርቲው እቅድ፣ የስራ አስፈጻሚ እቅድ ከሌላ ፓርቲ ተኮርጆ ካልመጣ የሚል ጥል ሁሉ ውስጥ ተደርሶ ነበር። የሚገርማችሁ በቃ በየወረዳው እየተፈጸመ ያለው እቅድ ይሄ ነው፣ እኛም የነሱን መሰረት አድርገን ነው ማቀድ ያለብን ተብሎ በዚያ መልክ እንዲሆን የተደረገው። ፎር ዩር ሰርፕራይዝ ምን ማለት እንደሆነ ለእናንተ መቼም ፖለቲከኞች ናቸው፣ ይህንን ላስረዳችሁ አልችልም። ወረዳ ላይ፣ ቀበሌ ላይ፣ ክፍለ ከተማ ላይ የሚሆነው አይነት እቅድ ካልተከበርን አይሆንም ማለት ሚኒንጉ ቀላል ነው ለእናንተ። ፖሊሲዎቻችን የገሌ የሚባለው ፓርቲ ፖሊሲ እንደዛ ስለሆነ እኛም ያንን መሰረት አድርገን ተብሎ ዋይ እውነት ለመናገር ለምንድን ነው እኛ ኤግዚስት ያደረግነው? እንደዛ ከሆነ ዋይ ዱ ዊ ኤግዚስት? ለምንድን ነው የምናስፈልገው የነበረው እንትን ለማለት ከሆነ እነዚህ ነገሮች በይበልጥ ሊያስማሙን አልቻሉ። ደግሞ በተራ ጉዳይ እንድንጠመድና የተነሳንበትን አላማ ሰምበዲ የሆነ ስራ እየሰራ እንደሆነ ግልጽ በሚያደርግ መልኩ እንደዛ ነገሮች ሆኑ። በውስጥ ለመፍታት ሞከርን። በፍጹም ሶሉሽን ሊገኝ አልቻለም። ስለዚህ ይሄንን ደጋግሜ የምነግራችሁ ለምን መሰላችሁ? በውስጥ እንድንፈታው ከኛ ከስራ አስፈጻሚ እንዳልፍ ብዙ ጊዜ ጠይቀን ነበር። ስትረስ ያደረኩት እዚህ ፖይንት ላይ ለምን መሰላችሁ? ጉዳዩን ወደ ውጭ አወጡት የሚል ሀሜት ስላለ ማን እንዳወጣው እንደነግራችሁ ፈልጌ ነው። በልመና ደረጃ ለምነናቸዋል። እባካችሁ ችግሮቻችንን እንፍታ፣ ወደ ግለሰብ ጉዳዮች አይሄዱ። የፓርቲ ጉዳይና የግለሰብ ጉዳይ የተለያዩ ናቸው። እንደ ግለሰብ ችግሮች ቢኖሩ የኛ እኮ የራሳችን የሆነ እሴት አለን፣ የሚያኮራ እሴት አለን። ተነጋግረን ችግሮቻችንን እኮ መፍታት እንችላለን። አይደለም ይሄ ቀርቶ ሰማይንና ምድርን ማስታረቅ የሚችሉ አባቶች አሉንም ነበሩንም። ግዑዛን ፍጥረታትን እንኳን ማነጋገርና ማስታረቅ የሚችሉ ሰዎች አሉን። እንደዚህ አይነት እሴት ያለን ሆነን ለምንድን ነው መፍታት ማንችለው? እንነጋገር ፕሊስ ብለን ለመነ። ህሊና ስላላቸው ይሄን ይክዱኛል ብዬ አልገምትም። ደናይ ካደረጉም ትሶክ ግን አትሊስት እንደ ምስክር ለጠራው ፈልጌ አይደለም። በወቅቱ የነበረ በህይወት ያለ ሰው ስለሆነ ወንድማችን ዳዊት የሚባል ሰው ነበረ። አሁን የለቀቀ ይመስለኛል። ዳዊት የህዝብ ግንኙነት ክፍል ኃላፊ የነበረ ነው። በጠቅላላ ጉባኤ የተመረጠ ነው። ቢያንስ ሁለታችን በልመና ደረጃ ለምነናቸዋል። እባካችሁ በር ዘግተን ጉዳያችንን እንፍታ። ከዚህ ቤት ከወጣ ፓርቲያችንን ይጎዳል፣ መያዣው ይቸግረናል። ሌላው ቢቀር ካህን አለን አይደል? በቃ ንስሐ ይገባል የተሳሳተ ሰው እንኳን ቢኖር እባካችሁ ብለን ካህኑም አሉ ዛሬ ድረስ በህይወት ለምናቸው ኖ አሉ። ሁሉ ነገር ፎርማሊ ነው መፈታት ያለበት። እስኪ የሚያመጡትን እናያለን አሉ። አሁን እናንተ ብትሆኑ ምን ታረጉ ነበር? እዚህ ጋር ልጠይቃችሁ ፈልጋለሁ። የሆነ በሚገባው ስቴጅ ላይ ችግሮች ካልተፈቱ ፎርማሊም ኢንፎርማሊም ሊፈቱ ካልቻሉ ወደ ኔክስት ስቴፕ መሄድ አለባችሁ አይደል? ፓርቲው ኦዲት ኮሚሽን አለው። ለኦዲት ኮሚሽን አሳወቅኩኝ። እኔ ልንገራችሁ ኔክስት ህግና ስነ ስርዓት ክፍል የሚባላለው አሳወቅን። መፍትሄ ሊሰጡ አልቻሉም። ስለዚህ ወደ ቀጣይ ስቴፕ መሄድ ነበረብን። የፓርቲው ላላይ ምክር ቤት ነው። ይሄ የጠቅላላ ጉባኤ ተወካይ ነው፣ ኃላፊነት ያለው አካል ነው። ለሱ ማሳወቅ ነበረብን። እኔ ራሱ የሌሎቹን ልተውና 2 ጊዜ በደብዳቤ ጠይቄያለሁ የላላይ ምክር ቤትን።
አንድ ጊዜ ጥር ነው። ሁለቱም ደብዳቤዎቼ መልስ አልሰጠኝም። በጣም ነው ማፍረው። በነገራችን ላይ በላላይ ምክር ቤቴ በጣም አፍሬያለሁ፣ ማዝኛለሁ። እኛ ስራ አስፈጻሚዎች ነን፣ የጠቅላላ ጉባኤ ተመራጮች ነን። ጉዳዮች አሉ፣ ችግሮች አሉ። መልሱ ዋትኤቨር ሊሆን ይችላል። ምላሽ መስጠት ማለት ትክክል ነው ማለት ሊሆን ይችላል፣ ሮንግ ነው ሊል ይችላል። ምክር ቤቱ የነበረውን ማጽናት ማጽደቅ ሊሆን ይችላል፣ ገሌ ተሳስቷል ሊሆን ይችላል። ዋትኤቨር ምላሽ መስጠት ግን ግዴታው ነው። ይህንን ማድረግ ያልቻለ ላላይ ምክር ቤት ነገ ለሀገራዊ ጥያቄ ምላሽ ይሰጣል የሚል ኤክስፔክቴሽን ማንም አይኖረውም። በጣም በጣም ያፈርኩበት ሁኔታ ነበር። በዚህ ይሄ የተከሰተው ሲቹዌሽን በጣም እስከ ዛሬ ድረስ ማፍርበት ነው። መፍትሄ አልተገኘም ማለት ነው። ይሄ ደግሞ ለምን እንደሆነ መገመት አያቅተኝም። በነገራችን ላይ ስራ አስፈጻሚም ውስጥ ምን ሲባል እንደነበረ ስለማውቅ ፎርማል ግንኙነቶችን በፓርቲ ውስጥ ያሉ ቨርቲካል ፎርማል ግንኙነቶች፣ በተለይ አፕዋርድ ግንኙነት ከላላይ ምክር ቤት ጋር ያለው አፕዋርድ ግንኙነት እንዲኖር አይፈለግም ነበር ኤግዚስት እንዲደረግ። እነገሌ ናቸው አፈ ጉባኤውና ምክትል አፈ ጉባኤው እነገሌ ናቸው እንደዚህ ፓርቲውን ሊያፈርሱት የሚፈልጉ ናቸው፣ የተመረጡት በዚህ መልክ ነው፣ እገሌን በዚህ ቀን እንደውም ፊት ለፊት ተናግሬዋለሁ፣ ዲሳይሲቭ ነህ ብዬዋለሁ፣ አንተ የገሌ ወዳጅ ነህ ብዬዋለሁ የሚባሉ ነገሮች ስብሰባም ላይ ስለምናውቅ ከፐርሰናል ነገር ወጥተን ወደ ቁም ነገር እንምጣ ሲባል ወደ ፐርሰናል ይሆኑብን ስለነበር ይሄንንም ስለማውቅ ዛት መች ሰርፕራይዝ አላደረገኝም። ድጋሚ ልጠይቃችሁ፣ ወደ ላላይ ምክር ቤት ጉዳያችሁን አቀረባችሁ፣ አልተፈታም። እናንተ ብትሆኑ ምን ታደርጉ ነበር? ወደ ኔክስት ስቴፕ ነው አይደል ትሄዱት? የወከላችሁ አካል ጠቅላላ ጉባኤ እንዲያውቅ ታደርጋላችሁ። እኛም ያደረግነው ይሄ ነው። እንዳለመታደል ሆኖ ኢትዮጵያ ውስጥ ብዙ ፓርቲዎች ከውስጥ ነው ችግሮች የሚፈጠሩት። የኛ ይሄ መሆን የለበትም እንፍታው ብለን አልተፈታም። አንዳንድ ጊዜ ያው የሚባሉ ነገሮች አሉ። በጥቅም ስላልተስማሙ ነው፣ እንደዚህ ጥቅም ሲጎልባቸው ነው እርስ በርስ የተባሉት። ተውት፣ የራሳቸው ጉዳይ። እኔ ይሄንን እንድታስቡ አልፈልግም። ጄኑዊንሊ ልነግራችሁ ነው የምፈልገው። እኔ እስካለኝ ኢንፎርሜሽን እናት ፓርቲ ውስጥ እኔ በነበርኩበት ሌቭል ማለት ነው የተወሰኑ ሰዎች ለራሳቸው የራሳቸውን ፕሮፐርቲ ኢንፎርማሊ ለመገንባት ካደረጉት ነገር ውጪ ፎርማሊ ደሞዝ የሚቆረጥለት እማውቀው ጠቅላይ ጸሐፊ ነው። ያም ፕሮሲጀሩን ባልጠበቀ መልኩ እሱ በሌላ በፋይናንስ ኢሹ ስለመጣበት በኋላ ማለት ነው። ስለዚህ ምንም የጥቅም ኢሹ የለንም። ስለ ኃላፊነታችን ነው ይሄን የምነግራችሁ። አሁን የምነግራችሁ ነገር እንደው ከሌላ ጋራ በተለመደው እንትን ዝቅ አድርጋችሁ እንድታዩት ስላልፈለኩ ማለት ነው። ነገ ተጠያቂነት ስለሚመጣብን እንዲሁ የራሳቸውን እንትን በውጭ ሀገር ጉዞ ሰበብ፣ በስልጠና ሰበብ እንዲሁ እርስ በርስ ለመጠቃቀም የሆነ ነገር አለ ሲባል እንደው ዝም ብሎ ይሄ ተራ ነገሩ ሆቴሉ ምኑም የአውሮፕላን ጉዞም ጉብኝቱም ዝም ብሎ ፓርኮች ምኖች ጎብኝቶ ተዝናንቶ ለመምጣት ምናምን ከነበራቸው ሰዎች ከእንደዚህ አይነት ኢንተረስቶች ውጪ ሌሎቹ የደሞዝ ተከፋይም ምንም አይነት ነገር እንደዚህ አይነት ጥቅሞች አልነበሩም ማለት ነው። እንደውም ፓርቲውን በግል በኪስ ገንዘባቸው ጠቅላላ ጉባኤ ያደረጉ ሰዎች መቼም አሁን ለማስታወቂያ ስላልመጣሁ ነገሌ ያለላችሁ ብድር ከብድርና ቁጠባ ተበድረው ንብረታቸውን አስይዘው እስከ ዛሬ ድረስ ብድራቸውን እየከፈሉ ያሉ ሰዎች አሉ ፓርቲውን ለመመስረት። ይሄን እያደረጉ ያሉት ደግሞ ዛሬ ፓርቲውን እያመሱ ያሉ ሰዎች አይደሉም። እነዛማ ዋጋ የከፈሉ ሰዎች ስለሆኑ ፓርቲውን ይወዱታል። ምክንያቱም በገንዘባቸው ጭምር አይደለም ገንዘብ ሊበሉ በገንዘባቸው ጭምር ዋጋ ከፍለው ፓርቲውን ያቋቋሙት። በእግር የተመላለሱ እንቅልፍ ያጡ ሪስኪ ኤሪያዎች በእግራቸው የገቡ በየፕሌኑ ይሄ መናፈሻ ምናምን ዞረው ከረባት አስረው ምናምን የ2 ደቂቃ 3 ደቂቃ ንግግር እንትን አድርገው ታይተው የሚመጡ ሰዎችማ ያው አይ ቲንክ እናንተ መገመት ትችላላችሁ። ለፓርቲው ዋጋ የከፈሉ ሰዎች አይደሉም፣ ምንደኞች ናቸው። ይሄ ይጠፋቸዋል ብዬ አልገምትም። ብዙ ነገር መመርመር የምትችሉ ይመስለኛል። እኔ ባክግራውንዱን ብታጠኑት የፓርቲው ደስ ይለኛል። ማን ምን ዋጋ ከፈለ፣ ማን ነው እንዲሁ የፓርቲው የጀርባ ቅማል ሆኖ እየተጠቀመ ያለው ራሱን ከግል ጉዳዮቹ ከግል ተጠያቂነቱ ለማምለጥ ፓርቲው ላይ የተጣበቀው ማን ነው የሚለውን መመርመር የሚያቀታቸው አይመስለኝ። ኤኒዌይስ እነዚህ ሁሉ ችግሮችን ይፈታል ብለን ኤክስፔክት ያደረግነው ላላይ ምክር ቤት
ዲስፈንክሽናል እንዲሆን ተደረገ፣ ዊክ እንዲሆን ተደረገ። በጣም የሚያሳዝነው ፓርቲው አሁን ያለበትን ቁመና ዝም ብላችሁ ስታዩት በጠቅላላ ጉባኤ ይሄ አሁን ለአባላት ነው፣ ሩቅም ቅርብም ላላችሁ ጠቅላላ ጉባኤ ላይ ተገኝታችሁ ለነበራችሁ አባላት ነው። በጠቅላላ ጉባኤ ከመረጣችኋቸው እጅ አውጥታችሁ ከመረጣችኋቸው ስራ አስፈጻሚ አባላት ስንት እንዳሉ መገመት ትችላላችሁ? እስኪ ገምቱ። ከ13ቱ 10 ያሉ ይመስላችኋል? አሁን 9 8 7 ያሉ ይመስላችኋል? ቼክ አድርጉት። አንድ ፓርቲ ጠቅላላ ጉባኤ ከመረጠው አመራር ውስጥ 50+1 ከሌለው ትርጉሙ ምን ማለት ነው? የሆነ የሚሰጠን ሚኒንግ አለ አይደል? ላላይ ምክር ቤት ከተመረጡት ውስጥ 50% እንኳን መገኘት ካልቻለ፣ መገኘት ሳይሆን ኤግዚስት ካላደረገ ከሌለ ምን ማለት ነው ትርጉሙ? ይሄ ይጠፋችኋል? ለምን የተፈጠረ ይመስላችኋል? ይሄ ከላላይ ምክር ቤትም ከስራ አስፈጻሚም ይሄ የሆነው ለምን የሆነ ይመስላችኋል? በጣም አሳሳቢ ነው። ለዚህ ነው ካላወቃችሁም የምናውቀውን ነግረናችሁ ኃላፊነቱን በጋራ እንድንወስድ፣ በቃ እኛ የሰጣችሁን ኃላፊነት እዚያ ደርሰነዋል፣ ኦር ማድረስም ካልቻለን የገጠመን ችግር ይሄ ነው ልንላችሁ ስለሚገባ ነው ይሄንን የቪዲዮ መልእክት ልሰራ የመጣሁት፣ ልነግራችሁ የመጣሁት። ስለዚህ ችግራችን ሊፈታ ስላልቻለ ላላይ ምክር ቤት ኔክስት ማድረግ የነበረብን ኃላፊነት ለሰጡን ለጠቅላላ ጉባኤ አባላት ማሳወቅ አንደኛ። በዚያው ትይዩ ደግሞ ፓርቲዎችን የበላይ ሆኖ ሊቆጣጠር በአዋጅ ስልጣን የተሰጠው የኢትዮጵያ ብሔራዊ ምርጫ ቦርድ ነው። ለነዚህ ለሁለቱ አካላት አድረስ የተደረገ አንድ ደብዳቤ ጽፈናል። ጥቅምት 13 ቀን 2017 ዓ.ም ሁለቱ የጠራኋቸው አካላት በዋናነት አድረስ የተደረጉ ናቸው። ለአባላት እንዲያደርሱልን ደግሞ ለሌሎች ግልባጭ የተደረገላቸው አካላት ነበሩ። እንግዲህ ይሄ ደብዳቤ ምን ያህል መነዋወጥ እንደፈጠረ ታስታውሳላችሁ። ምክንያቱም ማን ምን አይነት ሪስፖንስ እንደሚሰጥ ኤክስፔክትድ ስለሆነ ማለት ነው። ስድቡ፣ ዛቻው፣ ይሄ ስም ማጥፋቱ ምኑ ዛት መች ቢግ ዲል አይደለም። ግን በምን መልክ ተሸፋፍነው ጉዳዮቹ ተሸፋፍነው እንደቀሩ እንግዲህ ሁለቱም አካላት ማለት ነው፣ ጠቅላላ ጉባኤም ብሔራዊ ምርጫ ቦርድም ከምርጫ ቦርድ ጋር ያለው ራሱን ችሎ አስችለን የምናየው በጣም ሰፊ ኢሹ ስላለው እስከ ዛሬ ድረስ የቀጠለው በምን መልክ እንዳለ ለእናንተም ማሳወቅ ተገቢም ነው። በነገራችን ላይ እኛ እየሄድንበት ያለው ነገር ያ እንዳለ ሆኖ በፓርቲው ውስጥ ያለው በዋናነት ደብዳቤው ያነሳቸው ጉዳዮች ምን ነበሩ የሚለውን ጠቅልል አድርጎ በሰመሪ ሌቭል ያነሳቸው ጥያቄዎችና ፕሮፖዝ ያደረግናቸው ሶሉሽኖች ምን ነበሩ የሚለውን ግን ማየት ያለብን ይመስለኛል። በመጀመሪያ ችግሮቹን ለማየት በጣም ሰፋፊ ችግሮች በሁለት ሊከፈሉ የሚችሉ በሁለት ካቴጎሪ ሊወድቁ የሚችሉ ችግሮች ነበሩ፣ አሁንም አሉ። ስላልተፈቱ ነው ደግሜ አሁን ለመንገር የፈለኩት። አንደኛው አስተዳደራዊ ችግር ነው። ከዚሁ ጋር ተመጋጋቢው የሆነውና ሁለተኛው ደግሞ የፋይናንስ ችግር ነው። ሁለቱ አንዱ አንዱን ይፈጥራል፣ አንዱ አንዱን ያጎለምሳል። አብዛኞቹ የፋይናንስ ኢሹዎች በወንጀል ጭምር ሊያስጠይቁ የሚችሉ የፋይናንስ ኢሹዎች በአስተዳደር ችግርና በአስተዳደር ዊክነስ ጭምር ፊድ ሲደረጉ የነበሩ ናቸው። እንግዲህ እነዚህ አስተዳደር ችግሮች በጣም ሰመራይዝ ለማድረግና አሁን ኖት እንድታደርጉባቸው የምፈልገው አንደኛ ፓርቲው የራሱን ቁመና እንዲያጣ በሌሎች ፓርቲዎች ቅኝት እንዲቃኝ ሲደረግ ነበር። ለዚህ ጥሩ ምሳሌ ቅድም ነግሬያችኋለሁ፣ የቅድም የፖሊሲ እስኪ ፖሊሲዎቻችን አምጡና ልናየው እንፈልጋለን ብላችሁ ጠይቋቸው። አሁን ፓርቲውን እያመሱ ያሉትን አካላት እውነት እኮ ነው፣ ጄኒውን ጥያቄ ለምን አትጠይቁም? በተለይ የላይ ምክር ቤት አባላት ለምንድን ነው የምትፈሩት? እናንተ ትኬት ቆርጦላችሁ ና ተሰብሰብ በቃ እጅህን አውጣ ስትባሉ እንደነገሌ ዝም ብሎ እጅ ማውጣት ነው እንዴ? ኢትዮጵያ እኮ ሊያሻግራት የሚችል ካለችበት ችግር ሊያላቅቃት የሚችል ፓርቲ ያስፈልጋታል ብለን እኮ ነው የተሰባሰብነው። ያለውን ለመድገምማ ምን። ስለዚህ ሲሪየስ ጥያቄ እንድትጠይቁ አሳስባችኋለሁ። አምጡ እኔ ብላችሁ ኤቭሪ ዶክመንት እዩ። ፓርቲው በሌሎች እንዲጠለፍ በሌሎች ቅኝት እንዲቃኝ ተደርጓል። ይሄንን ነበር ስንታገለው የነበረውም አሁንም እየታገል ነው ያለነው። ለዚህ ማሳያዎች በጣም ሲሊዎቹ ለሚዲያ የሚመጥኑትን
እንደ ጥቆማ ያህል ነው የነገርኳችሁ። ሌሎች ግራንድ ኢሹዎቹ ሲያጣሉ፣ ሲያበጣብጡ፣ ጠረጴዛ ሲያስደበድቡ የነበሩትን እናንተ መርምሩ። አገኘሃለሁ አንተን አለቀህም ሲያባብሉና ሲያዛዝቱ የነበሩትን፣ ሲያፎካክሩ የነበሩትን፣ ሲያስለቅሱ ሲያጫጩሁ የነበረውን እናንተ መርምሩ። የራሳችሁ ፐርሰናል ኤክስፒሪየንስ ይኖራችኋል ብዬ ስለማስብ ማለት ነው። አንዱ ትልቁ ችግር ይሄ ነው። ሁለተኛ አንድ የሌሎችን አገራት ኤክስፒሪየንስ እና ሂስትሪ ስናነብ አንድ ፓርቲ የ50 የ20 የ30 ዓመት ሂስትሪ ይኖረዋል። እናት ፓርቲ ኢንስቲቱሽናል ሂስትሪ እንዳይኖረው ተደርጓል በ4 ዓመት፣ በ5 ዓመት፣ በ3 ዓመት ታሪኩ እንዲጠፋ። ይሄ ደግሞ ማን ባላማ ሊያደርገው እንደሚችል መገመት አያቅታችሁ። ለዚህ ማሳያው ምንድነው በሉኝ። ፓርቲውን የመሰረቱት አባላት ዛሬ የት ናቸው? ይሄንን ጠይቁ። አባላት ጠይቁ። ይሄንን ፓርቲ አይዲያውን አምጥቶ የመሰረተው ማን ነው? አይዲዮሎጂውን ያረቀቀው ማን ነው? የፓርቲውን ፕሮግራም የጻፈው ማን ነው? የመጀመሪያውን መተዳደሪያ ደንብ ድራፍት ያደረገው ማን ነው? አደረጃጀቱን የሰራው ማን ነው? እነማን ናቸው? ዞረው አባላትን ያስፈረሙት እነማን ናቸው? ማን ነው? እነዚህንና ከዚህ ጋር የተያያዙ የፓርቲ ኢሹዎችን ጠይቁ። እነዚያ ሰዎች የት ናቸው የሚለውን ይመጣላችኋል። በጣም በሚያሳዝን መልኩ ይሄ ጥያቄ ቅድም ባልኳችሁ ቀን ጥቅምት ውስጥ እስካነሳንበት ጊዜ ድረስ በትንሹ 18 የፓርቲው የቀድሞ አመራር አባላት ተገፍተው ወጥተዋል በአንድም በሌላ። ስለዚህ የፓርቲውን ሂስትሪ የሚያውቁ ሰዎች፣ ቪዥኑን ይዘው የመሰረቱት ሰዎች ጠፉ ማለት ፓርቲው ታሪክ የለውም ማለት ነው። አላማም የለውም ማለት ነው። ሁሉ ጊዜ ከዜሮ እንዲጀመር ይደረጋል። ይሄ ያሳስበን ነበር። በስብሰባ ብዙ ጊዜ ስንነጋገረው የነበረው ይሄ ነው። መንግስት ከታጠቁ አካላት ጋር ድርድር ያድርግ ብሎ በአንድ በኩል መግለጫ እያወጣ ያለ ፓርቲ የገዛ አባላቱን አቅርቦ ችግርም ካለ እኔ ችግሩ ገሌጋ ነው ለማለት አሁን ይቆየኝ ስለሚሰፋ፣ ችግርም ካለ አቅርቦ መነጋገር የማይችለው ለምንድን ነው? ይደራደር እያለ እኮ በየጊዜው መግለጫ ያወጣል። የራሱን አባላት የመሰረቱትን አቅርቦ ኑ እንነጋገር ማለትን ፈቃደኛ ካልሆነ ለምን ይመስላችኋል? ይሄ ጥያቄ አይፈጥርም? ይሄ እርምጃ እስኪያስወስድብን ድረስ የደረሰ ነገር ነበር። ፐርሰናሊ እንዲህ አረጋለሁ እስኪባል ድረስ ያደረሰን እኛ ላይ እነዚህ ጉዳዮች ናቸው። አሁን ስለማይመጥኑ አላነሳቸውም። ኢንፎርማሊ ሰምታችኋቸው ይሆናል ብዬ ገምታለሁ። አንዳንዶቹ የተደረሰባቸው ስለሆኑ ማለት ነው። እንግዲህ የደረስንበትና የደረስነው ሌላው እግዚአብሔር እየጠበቀን ኖርን። ኢትስ ኦኬ። ይሄ አሁን እንትኑ እንደው ኢሹ አይሆንም። እግዚአብሔር በራሱ መንገድ ስለሚጠብቅ በራሱ ጥበብ ስለሚያሳልፍ ማለት ነው። እነዚህ ጉዳዮች ነበሩ። ስለዚህ ምን ሆነ ማለት ነው? ፓርቲው እየደከመ የመጣበት አንዱ ጉዳይ ይሄኛው ነው። ሁለተኛው መዋቅሩ እንዲደክም ሆነ። ላላይ ምክር ቤቱ እንዲነጠል ከስራ አስፈጻሚው ከአባላት እንዲነጠል ተደረገ። እስኪ ጥያቄ ልጠይቃችሁ። ሬጂስተር የተደረገ ፓርቲው ስንት አባላት አለው? ስንት አባላት አሉት ፓርቲው? እንደ ኢንሳይደር እንነጋገር። እንደው አይደለም 13000 ምናምን የሴት አባላትና ይሄን ያህል ምናምን ሺህ አካል ጉዳተኞች አባላት ሊኖሩት ይቅርና በትክክል ፎርም ሞልቶ ቅጽ ሞልቶ የተመዘገበ ሬጂስተር የሆነ ስንት አባላት አሉት ፓርቲው? ከአባላት ወራዊ ክፍያ የሚሰበሰብ ስንት ገቢ አለው? የትኛው መዋቅር ነው ፈንክሽናል ሆኖ ሊንክ ኖሮት ከማዕከላዊው አመራር ጋራ ሊንክ ኖሮት ድጋፍ ሲፈልግ ድጋፍ እየተደረገለት፣ ስልጠና ሲፈልግ ስልጠና እየተሰጠው፣ ሰፖርት ሲፈልግ ሰፖርት እየተሰጠው እያገለገለ ያለው፣ ስለ ፓርቲው ዕውቀት ያለው፣ እንዲሁ እንደው ምርጫ ሲደርስ እጩ ተመዝገብና ለማለት ሳይሆን ወይ የላላይ ምክር ቤት ስብሰባ ሲኖር ና እዚህ ሆቴል ላይ ተገኝ ከማለት ባለፈ አባላት ሃንድል ተደርገው የፓርቲ ቆመና እንዲኖር የተደረገው መቼና በምን መልክ ነው? አብዛኞቻችን አባላት ምንል ነን የሚሉ ሰዎች እንኳን ፓርቲውን በመግለጫ አይደል እንዴ የሚያውቁት? አንድ ሰንበዲ እቤቱ ቁጭ ብሎ
በሞባይሉ መግለጫ ይጽፋል፣ መግለጫ ያወጣል። ከዛ በቴሌግራም ኦር በሆነ መንገድ በግሩፕ ይላክለታል። በያለበት ፈርሞ ይልካል። መግለጫ የፓርቲ መግለጫ ሆኖ ይወጣል። ፓርቲው ጠቅላላ ጉባኤ የማያውቃቸው የሥራ ማፈላለጊያ ተብሎ ክፍያ ተከፍሎት ከፓርቲው የለቀቀ ሰው ቁጭ ብሎ የፓርቲው የሥራ አስፈጻሚ መግለጫ ያወጣል። በዚህ ቁመና ነው ያለው ፓርቲው። የሆኑ ሰዎች የፈለጉትን የሚጽፉበት በጣም ሞኒተርድ የሆነ ቴሌግራም ግሩፕ ወር ፌስቡክ ግሩፕ አለ። እሱ ላይ ነው ፓርቲው ኤግዚስት ያደረገው። ስለዚህ ፓርቲው ላይ ደክም ነበረ ወይ? እሺ ኦኬ፣ የሆነው አሁን የደረሰው ደረሰ። ግን ኔክስት ምንም ይሆን ይመስላችኋል? መቼም ትሬንዱን ማጥናት ብዙ ግራፉን ማየት ብዙ አይቸግራችሁምና ከነበረበት በዚህ ደረጃ እየወረደ ከመጣ ለቀጣዩ ምን እንጠብቅ ይመስላችኋል? እዚህ ላይ መነጋገር ያለብን ይመስለኛል። ከሌሎች ድርጅቶች ለበል አይ ቲንክ ድርጅቶች የተሻለ ገልጿል ይመስለኛል። ከሌሎች ድርጅቶችና ከሌሎች ተቋማት ጋር ያለው የፓርቲው ሪሌሽንሺፕ ፎርማልም ጤነኛም አይደለም። አሁን ሰሞኑ ከሰማችሁት ትብብር ወዘተ ከሚለው ጀምሮ ይሄ ስራ አስፈጻሚው አያውቀውም። ተሰበሰብን፣ እንዲህ አደረግን፣ እንዲህ ሰራን የሚሉት ፎርማል ስራ አስፈጻሚው አያውቀውም። ላላይ ምክር ቤት አያውቀውም፣ ፎርማሉ አያውቀውም። ፓርቲው በህገ ወጥ መንገድ የሌሎች አጃቢና አጀብጃቢ ሆኖ እንዲቀጥል እየተደረገ ነው። ስለዚህ እንዲሁ እንደው ባጭሩ በጣም ትንሹ ነገሮች እንድትመረምሩ ሂንት የመስጠት ያህል ብቻ ዲቴይል ሳልገባ ጠቁሚያችኋለሁ። አቀርባችሁ ብታጠኑና ችግሮች እንዲፈቱ ቢደረግ የግለሰቦች ባይሆን ፓርቲው የጥቂት ሰዎች ባይሆን እቤታቸው ቁጭ ብለው ራሳቸውን ለመከላከል ሲሉ በነገራችን ላይ ከተጠያቂነት ለማምለጥ ሲሉ አንዳንድ ሰዎች የግል ድክመታቸውን ለመሸፈን ሲሉ እንዳይጋለጡ ሲሉ በፓርቲው ጥላ ስር ተጠልለው መግለጫ ብቻ እያወጡበት አለ የሚባል ፓርቲ ባይሆንነት ፓርቲ ለተነሳበት ዓላማ ቢደርስ ይህንን ልታደርጉት የምትችሉት የፓርቲው አባላትና መስራቾች ናቸው። ደጋፊዎችም በቀጥታም በተዘዋዋሪም ብዙ ዋጋ የከፈላችሁ ሰዎች እንዳላችሁ እናውቃለን። እነዚህ ሰዎች ዋጋ የከፈላችሁበት ፓርቲ እንዲሁ በአክኖ ባይቀር በጣም ጠቃሚ ነው ብዬ አስባለሁ። አስተዳደራዊ ጉዳዮች እንዲሁ እንደው በዚህ መልክ እንትን የሚሉ አይደለም፣ ነካና ያደረግነው ጥያቄ የሚጠይቁ አካላትን ያለ ስልጣናቸው ለምሳሌ እናንተ የመስሪያ ቤት ኃላፊያችሁን በደብዳቤ የማባረር ያህል ማለት ነው። የኃላፊያችሁን አለቃችሁን ከዛሬ ጀምሮ እንደዚህ ተባረሃል። የፓርቲውን እንትን በማይመጥን ሰው እንደው እግዚአብሔር ያሳያችሁ። በድርጅት ማህተብ 15 ገጽ ስድብ ይጽፋል። መቼም ይሄን ሳታዩት አልቀራችሁ። በእድሜ የሚበልጡን እነሱ ሽማግሌ ሆነው እኛ ልጆች ሆነን ስናባብላቸው ለድርጅታችን ገበና ሲሆን ማለት አሁን ማን ነው አክቹአሊ ፓርቲውን እያፈረሰው የሚለውን ነገር እንድታዩ ስለፈለኩ ነው። በነገራችን ላይ ፓርቲው እየፈረሰ ከሆነ ተልኮ ተቀብሎ እየፈረሰ ከሆነ ማን ነው ለየትኛው ጥቅሙ ብሎ ነው? ተልኮ ሲቀበልስ ምን አይነት በንፊት ተሰጥቶት ነው? 2 እና 3 መኪና ተመድቦለት ዘበኛ ተመድቦለት የሆነ ነገር እንደው አሁን ልጠራው ማልችል ሌላ በነፊት ኢንፎርማሊ ተበጅቶለት በተደጋጋሚ በጉዞዎችና በመናም ጥቅም ተታሎ ይሄ አካል ነው ተጠልፎ ለጥቅም ሊሸጥ የሚችለው ወይስ አይ ይሄ ተገቢ አይደለም፣ ስርዓታችን ይጠበቅ፣ ማንነታችን ይጠበቅ የሚለው የትኛው አካል ነው ሊያፈርስ የሚችለው? ተልኮ ሊቀበል የሚችለው ለተልኮ የሚቀርብ የሚመስላችሁ ለህሊናችሁ እንድታኙ ፈልገው የትኛው አካል ከሆነ ጥቅም ጋር የተያያዘው አካል ነው ወይስ አይ እኔ ኃላፊነት አለብኝ፣ ኃላፊነቴን ፐብሊክሊ እናገራለሁ፣ ከዛ ሰው የሚመለከተው አካል የሚወስነውን ይወስን የሚለው አካል ነው? የትኛው አካል ይመስላችኋል? ይሄንን በደንብ እንድትመረምሩ ፈልጋለሁ። አይሆንም እንዲሁ አይናችንን ጨፍነን እጅ አውጡ ላለን አካል እናወጣለን፣ ማተብ ስለያዘ ብቻ የተሳደበውን አካል ተከትለን እንሳደባለን የሚልም አካል ካለ
ይካን ዋቴቨር ይካን ማድረግ ይቻላል። ከተጠያቂነት ግን አናመልጥም። በጣም ብዙ ትልልቅ ሰዎች ፓርቲውን እየሸሹት ያለው ማይመጥነን ነው እያሉ ነው። ትልልቅ እንደው እነገሌ 2 ጸጉር ያወጡ እነገሌ 2 ዲግሪ ያላቸው እነገሌ ፒኤችዲ ያላቸው ብላችሁ ተመልሳችሁ አሰስ አድርጉ። የት ናቸው ዛሬ? ለምን ራቁን? ለመናገርም ስለከበዳቸው 20-30 ገጽ ስድብ እገሌ። በነገራችን ላይ በወንጀል ጭምር የሚያስጠይቁ በስም ማጥፋት እነዛን ስቴፖች ልንሄድባቸው እንችል ነበር። እነዛ ሁሉ ሲሆን ፐብሊክሊ እስከዛሬ ወጥተን ያልተናገር ነው ወይም የትልልቅ ሰዎች ትንንሾች በተሳደቡት መጠን ወጥተን ምላሽ ያልሰጠነው ባይዘው እንደው በዛሬ ጊዜ 20-30 ገጽ ጽፎ መሳደብ ከባድ ነገር ሆኖ ነው? ኖ፣ ይሄንን አንደርስታንድ ታደርጉታላችሁ፣ አይጠፋችሁም። ለምንድነው ሞደስቲያችንን መጠበቅ አለብን። ምንድነው ይሄ ባለጌና ሞኝ ሲጣሉ አንዳንዴ እንትን ይባላል፣ ለመታረቅ እንኳን አስቀሩ የሚባል ነገር አለ። ባለጌ ሲጣላ ለመታረቂያ አያስቀር፣ ጫፍ አድርሶ ነው የሚለው። ምክንያቱም ይሄ ባለጌ እና ባለጌ ደግሞ ብዙ ጊዜ ያው ታውቁታላችሁ፣ ጨዋ ልጅ ይሸነፋል። ያ ማለት ግን የተቀበልነውን ኃላፊነት እንዲሁ መጣል ማለት አይደለምና የሰጣችሁን ኃላፊነት ያለበት ደረጃ ይሄን ስለሚመስል ኃላፊነት እንድትወስዱ በጣም ብዙ ዲቴይል ናቸው። ለሚዲያ ስላልተመቸኝ ነው ያልነገርኳችሁ። ራሳችሁ ገብታችሁ መርምሩ። አብዛኛውን ጊዜ እያናገራችሁ ያለው ማታውቁት ሰው ነው። በነገራችን ላይ ፓርቲው የማያውቀው ሰው ነው። ፓርቲው በማያውቀው ሰው እየተመራ ተደርጓል። ለረጅም ጊዜ እየተመራ እንዲቆይ ተደርጓል። ይሄንን መርምሩ። ኔክስት የፋይናንስ ኢሹዎችን ስንመለከት ፓርቲው እንደ ፓርቲ የፋይናንስ ስርዓት የለውም። በነገራችን ላይ በዋናነት ከብሔራዊ ምርጫ ቦርድ የሚመደብለት ድጎማው ነው የፓርቲው ፋይናንስ። ያ ማኒፑሌት ተደርጓል በተለያየ መልክ ህጉ ስርዓቱ በማይፈቅደው። ይሄ ደግሞ ተጠያቂነት ስለሚያመጣ ፍሮም ዴይ ዋን ተቃውሞ ያለው እኔ ይሄንን ገና ከመጀመሪያ ያጣላን አንዱ ነገር ይሄ ነው። ሰው ከፓርቲ ኃላፊነት እየለቀቀ ከሆነ ኦሬዲ በፊት የነበረው ስራ አስፈጻሚ በአግባቡ ካሰናበተው ከኪሳችን አንስተን የምንሰጠው አይነት ገንዘብ አይደለም። እንካ ገንዘብ ይሰጣው ብለን በችሮታ የምናደርግለት ነገር አይደለም። አንደኛ። ሁለተኛ የፓርቲው ገንዘብ ለተመደበለት አላማ መዋል አለበት በስርዓት። የፋይናንስ ማኑዋል ያስፈልገዋል። እነዚህ ነገሮች ሊያስማሙን አልቻለም። በፈለጉት መልክ ማኒፑሌት ማድረግ እንዲመቻቸው። ይሄንን በመረጃ መነጋገር እንችላለን። አስፈላጊ መረጃ ማቅረብ እችላለሁ። ፎርማል የሆነ አካል ከጠየቀኝ ጥያቄ ያቀረብኩባቸውን መረጃዎች ማቅረብ እችላለሁ እና የተሰጠኝ መልስ ማለት ነው በወቅቱ የተሰጡ ምላሾች የተነጋገርናቸው ምላሾች ማቅረብ እችላለሁ። በኋላ ላይ ምን ሆነ ማለት ነው? እነዚህ ነገሮች እንደፈራናቸው ተጠያቂነት ማምጣት ጀመሩ። ኢትዮጵያ ብሔራዊ ምርጫ ቦርድ ስም ጭምር ጠቅሶ እገሌ 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 በዚህ ፓርቲ ጉዳይ በፋይናንሱ ጉዳይ ተጠያቂ ናቸው ብሎ በውጭ ኦዲተር ባስመረመረው መሰረት እሱን ቤዛ አድርጎ ደብዳቤ ጽፎ ነበር። አይታችሁታል ሁላችሁ። ያ ተጠያቂነት እንዲሁ በአንድ ቀን ድንገት የመጣ አይደለም። ቀድሞ ጀምሮ ስንታገለው የነበረ ነው። ተው ይሄ ነገር ያስጠይቃል ስንለው የነበረ ነው። ምንጫቸው የማይታወቁ ገንዘቦች ለፓርቲው ምንም ነገር ጠቅመው ላይሆን ይችላል። ፓርቲው በማያውቀው አካውንት እየገባ በግለሰብ አካውንት እየገባ አሁን ይሄንን ሳትሰሙ ቀርታችሁ ነው ወይ የምክር ቤት አባላት ሌሎቻችሁ ለምንድነው ልክ አይደለም ብላችሁ ጄኒውንሊ መናገር ያልቻላችሁት? እውነቴን እኮ ነው። አይ ይሄን መጠየቅ አለብኝ። ለምንድነው ኖ ማለት ያልቻላችሁት? ፓርቲው እንኳን በማያውቀው አካውንት በግለሰቦች አካውንት 2 ሰዎች ስራ አስፈጻሚውን በማያውቀው አካውንት ገንዘብ ገብቶ ሲዘዋወርና ያ ገንዘብ የት እንደደረሰ በማይታወቅ ሁኔታ ባክኖ ሲቀር ለምንድነው ማትጠይቁት? በዚህ ሁኔታ ሀገር እንመራለን ወይ? ፓርቲውስ ስትራክቸር ይኖረዋል ወይ? የራሱ የሆነ ስርዓትና ሲስተም ይኖረዋል ወይ? እነዚህን እንድትጠይቁ ፈልጋለሁ። አሁን ይሄ የነገርኳችሁ ለሚዲያ የሚበቁትን ነው። ሌሎቹ ራሳችሁ መርምራችሁ ድረሱባቸው። ሌላው አንዳንድ ውሳኔዎች ጋራ ምርጫ መሳተፍ አለመሳተፍ ጋራ ሌሎችም አይነት ጉዳዮች ጋራ እንደው እግረ መንገድ እንድትመረምሯቸው አሳስባለሁ። አሁን ዛሬ ብዙ ዲቴል ውስጥ ያልገባሁት
እናንተ ታገኟቸዋላችሁ አንዳንድ ኢሹዎች ብትነጋገሩባቸው ብዬ ነው። ስለዚህ ከዚህ የባሰ ችግር ውስጥ እንዳይመጣብን ጉዳዮችን አይተን ብንፈታ የታሪክ ተጠያቂነት አለብን። ቀጣይ ጠቅላላ ጉባኤ ይጠብቀናል። አሁን ምርጫ ምናምን የሚባለው ግርግር እንዳለው ነው። እሱ እንግዲህ በራሱ አሬና የሚታይ ነው። ግን ደግሞ ጠቅላላ ጉባኤ አለብን። ኔክስት ፓርቲ ሆኖ መቆም ካለበት መነጋገር አለብን። በጥቅሉ ያለንበት የሰጣችሁን ኃላፊነት ይሄንን ይመስላል። ጉዳዩን ባጭሩም ቢሆን በግርድፉም ቢሆን ሰምታችኋል። እናንተ ዲቴል ገብታችሁ መርምሩና መሆን አለበት የምትሉትን ውሳኔ እንድትሰጡ ኤክስፔክት አደርጋለሁ ለማለት ነው። ከአክብሮት ጋራ የምትጠይቁኝ ጥያቄ ካለ ለመመለስ ዝግጁ ነኝ እዚሁ ቪዲዮ ላይ ኦር አብዛኞቻችሁ የግል አድራሻዬን ስለምታውቁ ምንም ችግር የለብኝም። በነገራችን ላይ በማንኛውም አድራሻ ብትጽፉልኝ መመለስ እችላለሁ። ፈርዘር ኤክስፕላኔሽን የሚፈልጉ ነገሮች እንዳሉ አውቃለሁ። ለመናገር ሲቸግረኝ የነበረው ለመጠንቀቅ ያህል ነው። ታውቋቸዋላችሁ እናንተም። በአንዳንዶቹ ጉዳዮች ዙሪያ ተጨማሪ ኤክስፕላኔሽን እሰጣለሁ በሌላ ቪዲዮ በሌላ መልእክት። በጣም ይረዝማል ብዬ ከዚህ በላይ ይረዝማል ብዬ ስለፈራሁ ነው። አንዳንዶቹ ግን ዳይሬክሽናቸውን አይተን ይበልጥ ከዚህ በላይ በሆነ ዲቴል የምንነጋገርባቸው ነገሮች አሉ። ለጊዜው ሰስፔንድ ላደርጋቸው ብዬ ነው። ምርጫ ቦርድ ስላለበትም ሁኔታ አባላቱን ማወቅ አለባቸው። በነገራችን ላይ ግለሰቦችን በምን መልክ ማኒፑሌት እያደረጉ እንደሆነ ጠቅሰን የምናስረዳቸው ነገሮች ይኖራሉ። እነዚህን ማንሳት ስላልፈለኩ ነው። እናንተም ኖቲስ ሳታደርጉት አልቀራችሁም በንግግሬ መሀል ማለት ነው። በሌሎች ቪዲዮዎች በተደጋጋሚ ቪዲዮዎች እመለሳለሁ። እናንተም የምትጠይቁኝ ነገር ካለ እኔ ፐርሰናሊ ምንም ችግር የለብኝም። ለመረጠኝ ጠቅላላ ጉባኤ ኃላፊነቴን እስከማስረከብ ድረስ የምችለውን አደርጋለሁ። ይሄንን ለማለት ነው። ስላዳመጣችሁኝ በጣም አመሰግናችኋለሁ። እግዚአብሔር ያክብርልኝ።